ይህ መልእክት ከሰማን በኋላ የማንንም ስም እንዳናነሳ ትልቅ መልእክት ከታላቁ ነብይ ሰለላሁ ዐለይሂ ወሰለም አላህ ጀነትንም አስጎበኘኝ ጀሃነምንም ጎበኘው የጀነትን ጸጋ አሳየኝ ጀሃነም ውስጥ ደግሞ የተለያዩ የሚቀጡ አካሎችን አየዋቸው ከነዚህ መካከል አንዱ ሰዎችን አየው እነዚህ ሰዎች በጥፍራቸው ነሐስ አድርገው ፊቶቻቸውን ይቧጭራሉ መቧጨር ብቻም ሳይሆን ከፊታቸው ላይ ያለውን ስጋ ያነሳሉ ኤም ሳይበቃቸው በደረታቸው ላይ ያለውን ስጋ ሲያነሱ አየሁ በጣም ደነገጥኩና ምን እናርገው ነው እነዚህ ሰዎች ብዬ ጅብሪልን ጠየቁት ጅብሪልም እንዲህ አላቸው እነዚህ ሰዎች ሰውን የሚያሙ ሰዎች ናቸው ብሎ ነገረኛል አዎ የሰው ልጅ ክብር ምን ያህል ከባድ እንደሆነ የሚነግረን ሐዲስ ነው ስንት ሰው አማ የስንት ሰው ክብር አወረደ ከመውረድም የሰው ክብርም ከማውረድም አላህ ይጠብቀን ይህ ትልቅ መልእክት ከሰማን በኋላ የአንድ ሰው ስም እንዳናነሳ ሲነሳም እኛም ከዛ አካባቢ እንድንነሳ መልእክቴን ይዛል ወጀዛኩሙላሁ ኸይር